ወይ ጠንቋይ ጋር ወይ ደብተራ ጋር ወይ ደግሞ አሉ የተባሉ መናፍስትን የሚጎቱት ሰዎች ጋር በመሄድ የታወቁ ናቸው የነዚህ ቤተሰብ ዘሮች ማለት ነውና እንደተለመደው አንቺም በቃ ምን እንጂ አንቺም ቢያለሽ በቃ ሂጂ እስቲ እንግዲህ ምን ይደረግ ሁላችንም እንደዛ ነን እየተባለ ነው ሁሉም እግዚአብሔርን ከመጠየቅ ይልቅ በአቋራጭ ልጅ ለማግኘት ገንዘብ ለማግኘትና ደስታና ሰላማቸውን ለማሟላት ይሞክራሉ እንደማይሆን የታወቀ ነው እኔ ይሄንን ገጠመኝ ለናንተ በአካል ባቀርብላችሁ ደስ ይለኛል ተአማኒነት እንዲኖረው ግን ይለይ ነበር ሰዎቹ ቤተሰቦቹ ስለሚታወቁ ሁሉም ቤተሰቦች በመካንነትና ማህፀናቸው በመናፍስት በመዘጋት የታወቁ ስለሆኑ የሰፈር ሰውም ስለሚያውቃቸው ማቅረቡ በድምጽም ስለምትታወቅ የነማን ቤት ታሪክ እንደሆነ ሲታወቅ ስሜታቸው ጥሩ ስለማይመጣ ተወያይተን ተነጋግረን ይቅርብን ወይም ይቅርባችሁ ተባብለን ነው እኔ ያቀረብኩት የት ሰፈር የነማን ገጠመኝ ስሟ ማን ትባላለች አይመለከተንም እናንተም እኔም ሁላችንም መስማት ያለብን ታሪኩን ብቻ ነው መጽሐፍ ቅዱስ ሲናገር ምን ይላል ሰረገላ ቀስትና ጦር ለጦርነት ይዘጋጃል ማሸነፍ ግን የእግዚአብሔር ነው ይላል እና ይሄ ታሪክ ለእናንተ ተዘጋጅቷል ራሳችሁን ማየት ራሳችሁን መፈተሽ ለማሸነፍ ቆርጦ መነሳት ወይም ደግሞ አክሽን መውሰድ ይሄ እርምጃ መውሰድ በቃ አንድ ነገር በተግባር መጀመር ቆርጦ ውሳኔ ወስኖ መግባት የእናንተ ውሳኔ ነው መምህር ገጠመኝህን ብዙ አመት አዳመጥኩኝ ግን እንደዚህ ነው ብላችሁ ታፈርሱታላችሁ እኔ እንግዲህ ስሙ ከዛ አዳምጦ አያችሁ መስማት አለ ከዛ ማዳመጥ ማስተዋል ማለት ነው ማዳመጥ አለ ከዛ ጸሎት ክፍል ማዘጋጀት ወይም ጸሎት ቦታ ማዘጋጀት አለ ንስሐ መግባት አለ መጨረሻ ላይ ግባችን ዲያብሎስን ተቆጣጥረን ቅዱስ ቁርባን ለመቀበልም ሆነ ለማንኛውም አይነት ቁም ነገር መብቃት ማለት ነው እና መንፈሳዊ ህይወታችንን ለማጠንከር የሚመቸን ቁርጥ ውሳኔ ስንወስን ብቻ እንደሆነ ሁሉ ጊዜ እናገራለሁ ይሄ ገጠመኝ ቁርጥ ውሳኔ የተወሰነበት ትልቅ ገጠመኝ ነው ለዚህ ነው ደግማችሁ ስሙት ይሄን መጨረሻ ላይ የምላችሁና ባንድም በሌላ መንገድ እግዚአብሔር ይናገራልና እባካችሁ በጽሞና እንድታዳምጡ ፈልጋለሁ 6 እህትና ወንድሞቿ የዚች ሴት መጨረሻ ልጅ ናት 6 ወንድምና እህቶቿ በመንደር የሚታወቁት ልጅ እምቢብሏቸው ትዳር እምቢብሏቸው የካውንስሊንግ የሚሰጣቸው ጠንቋዮችና ቃልቻዎች ደብተራዎችና አውሊያዎች ሆኖ ነው የሚታወቁት እነዚህ ሰዎችና እስቲ ገሌጋ ሂጂ ገሌጋ ገሊትካ እዛ ሀገር እንደዚህ የሚባል ሰው ያላሉ ደብተራ አላሉ አሰላ እንደዚህ የሚባል ሰው ያላሉ የተባለ ብዙ ሰው ይመላለሳል በተለይ አሰላ የታወቀ ነው ብዙዎቻችሁ ታውቁታላችሁ ደብተራውን ሰው ብዙ ሰዎችን ሸውዷል መንፈሳዊ በመምሰል በጣም ብዙ ሰዎችን አታሏል እኔ ቤተክርስቲያን ነው ማስቀድሰው እኔ ቤተክርስቲያን ነው የሚሄደው የሄድኩትም የበቃው አባት ጋር ነው ወይም ደግሞ ጥሩ አባት ጋር ነው የባህል ሕክምና ጋር የሄድኩት ብለው ብዙ ሰዎች ሊያታልሉ ወይም ሲታለሉ ይታያሉ እነሱም ሲሸወዱ መሸወዳቸው ሲነገራቸው ላለመሸነፍ ልባቸውን ግትራገው ልበደንዳና ሆነው ይታያሉና ግን እንደዚህ አይነት ነገር አያዋጣም ቤተሰቦች ምክንያቱም ይሄ ታሪክ የቀረበው ከዛ አንፃር ነው መንፈሳዊ ነን ብለው የሚያስቡ ሰዎች ቤተሰቦች ናቸው ግን በአቋራጭ የሚገኙት እንደዚህ አይነት ቦታ ላይ ነው በጣም ጥሩ ስም ያላቸው በሰፈራቸው ውስጥ በቤተሰቦቻቸው ውስጥ ቤተክርስቲያን ሲሳለሙ የሚታወቁ ናቸውና ወንድሞቿና እህቶቿ ትዳር እምቢላቸዋል ጠንቋይ ጋር ይሄዳሉ ትዳር ያገኛሉ ከዛ በኋላ ግን የጦርነትና የፍጅት የግጭት ነው የሚሆነው አባትና እናታቸው በተለይ አባትየው በጣም አደገኛ የሆኑ መተተኛና አጋንንትን የሚሰበስቡ ነበሩና በአባትየው ጠንቅ ደግሞ እናትየዋም እንደዚሁ በጣም የተጎዱ ሆነዋል ከዛ ጋር ደግሞ አባትየው ሚስትየዋን ያገቡበት መንገድ ሚስትየዋ ደግሞ አባትየውን የተቀበሉበት መንገድም የማህፀናቸው መዘጋት የልጆቻቸው ማህፀን መዘጋትም አንዱ ምንጭ ስለሆነ ያው ግልጽ አድርጌ እንዳልናገር ስለተከለከልኩኝ ነው እንዲህ ነው ማለት ልጆቹ ላይ ብቻ ነው እንዳተኩር የተፈቀደልኝ እናትና አባትየው ላይ ያለው ነገር ያው ታቆታላችሁ ብዙ መዘዘር አያስፈልግም እሱ ነው የተከለከልኩት ወደ ልጆቹ ስመጣ ግን ያንዳንዳቸው ሁሉም ስለፈቀዱልኝ መዘርዘር እችላለሁ ግን አንድ ሶስቱ ልንገራችሁ አንደኛው ወንድ ልጅ መካን ነው ሲያመነዝር ይወልዳል ከሚስቱ ጋር ግን አይወልድም የሚገርም ነው ከተለያዩ ሴቶች 2 ነው 3 ልጆች ወልደው አምጥቶ በቃም ቢያለኝ ካንቺ ወለድኩኝ ይላታልና ተቀበላለች እያለቀሰች ነው የምትቀበለው
ግን አንድ ወልዶ ነው ከዛ በኋላ እምቢ ያለው። መጀመሪያ ወለደ ተባለ እና እንዴት ልጁ እንዴት መውለድ ቻለ ተብሎ በጣም እንትን ተባለ። ለምን በቤተሰባቸው እንደዛ ነው። የእሷ ታላቋ ነው ማለት ነው። ታላቋ ከተወለዱት ልጆች 5ኛ ነው 6ኛ መሰለኝ። እንግዲህ እሷ 7ኛ ነው የምትሆነው፣ እሱ 6ኛ ነው። እና ታላላቆቹን ከማየት ተነስተው ምን አሉ? ሲወልድ በመጀመሪያው የትም ቃልቻ ጋር የትም ጠንቋይ የትም ደብተራ ጋር ሳይሄድ ሲወልድ ገረማቸውና እንዴት በጣም ይገርማል፣ ይሄ ልጅ በጣም የዋህ ነው ማለት ነው፣ ውስጡ ንጹህ ነው ማለት ነው ምናምን አሉ። ግን አይደለም። ከተወለደ በኋላ ሞተ ይሄ ልጅ። እንደገና ሆድም አረገዘች፣ ሞተ። በወር ዓመት ሳይሞላቸው ነው የሚሞተው። እንደገና ሌላ ጊዜ ደግሞ 3ኛ ጊዜ ላይ 3 ዓመት ነው 4 ዓመት የሞላው ልጅ እንደዚሁ በራቸው ላይ እንደዚሁ ሞተ። ምን ሆኖ ነው የሞተው? እኔ ብዙም አልተነገረኝ። ብቻ እዛው በራችን ላይ አይናችን እያየ ሞተ ነው ያሉት። ወድቆ ይሁን መኪና ገጭቶት ይሁን ወይ ውሻ ነክሶት ይሁን አይታወቅም። ብቻ ይሄ ልጅ እንዳረፈ ነው የተነገረኝ። ግን ለምንድን ነው ሲወልድ የሚቀማው የሚለውን ነገር ደግሞ ራሳቸው የሚያውቁታልና እስቲ ጠንቋይ ጋር ይሂድና ወይም ደግሞ ቃልቻ የቤተሰቦቻችን ካራማዎች ጋር ይሂድና እነሱ የሚሉትን ሰምቶ ከዛ በኋላ ምናልባት ግብር ስላስቀረባቸው ሊሆን ይችላል። የቤተሰባችን ካራማዎች ብዙ ጊዜ መጀመሪያ ግብር ሳይቀርብላቸው ልጅ አይሰጡም ወይም ትዳር አይሰጡም፣ ሰላም አይሰጡም ተብሎ ነው የሚታመነው ማለት ነው። ስለዚህ እሺ ብሎ ይሄ ሰው ይሄዳል። ግን ሲሄድ ደስተኛ ሆኖ አይደለም ሄደው እና መጀመሪያውኑ ለምን አትነግሩኝም ነበር? 3 ልጅ ከማጣ ቤተሰቦቼን ወይም ልጆቼን ወይም ደግሞ እንደዚህ ከመሆን ከምቸገር ለምንድን ነው ማትነግሩኝ? ለምንድን ነው እንደዚህ ገንዘቤንም እድሜዬንም ደስታዬንም ሁሉ ነገር ለምን አጣለሁ ብሎ ተበሳጭቶ እየተነጫነጫ ነበር ሄደውና ቃልቻው የእናትየው ቃልቻ እናትየው የሚሄዱበት የሚያዘውትሩበት ነበርና መጣህ ይኸውልህ አመፀኛ በመሆን እንግዲህ 3 ጊዜ ቀጣው። ስለዚህ ለማንኛውም አንተ የምታገኘው ልጅ የኔ ነው የሚሆነው መጀመሪያ። አሁንም 4ኛ ላይ እሰጥሃለሁ። አንተ ነው የምትሰጠኝ? እንዴት ነው አንተ የምትሰጠኝ? እንዲያውም አልፈልግም ብሎ ወጣ። ሚስቱን ፈታ፣ ቤት ተቀመጠ። ተናደደና አመፀኛ ሆነበት ጠንቋዩ ላይና አይደለም ልጅ ቀርቶ የራሱን ህይወት ትዳሩንም የራሱንም ህይወትም እስኪያጣ ድረስ ተቸግሮ ነበር። ሱስ ውስጥ ገብቶ ጫት ውስጥ ገብቶ በጣም ከባድ የሆነ ውጥረት ውስጥ ገብቶ የነበረ ሰው ነው። ግን አሁንም በመኖርና ባለመኖር መካከል ያለ ሰው ነበረ። መጨረሻ ላይ ዝቶበታል ጠንቋዩ። ደግሞ ይሄ ጠንቋይ የዛተበት ሰው አይተርፍም እየተባለ ይወራልና እንዴት እንደተረፈ የሚገርማችሁ፣ እንዴት እንደወለደ፣ እንዴት ጠንቋዩን ተደፋፍሮት እንደወጣ፣ እንዴት ደግሞ አሁን በህይወት እንደቆየ ለቤተሰብ ይሄ ልጅ ትንግርት ነው። ግን ወደ ኋላ ሲሄድላችሁ ታላላቅ ወንድሞቹ በአጠቃላይ ማለት እዛ ቤት ውስጥ የሚወልዷቸው ልጆች በሙሉ በቤተሰቦቻቸው ካራማ ትእዛዝ ስለሆነ ልጆቹ እንዳለ አመፀኞችና ቅዱስ ቁርባን የማይቀበሉ በጣም አስቸጋሪ እንደው የሆነ አጋጣሚ ተፈጥሮ አንድ ቤተሰብ ላይ ልደት ወይ ሰርግ ወይ የሆነ ግራጁዌሽን ተጠርተው የልጆች ሲሰባሰቡ ብጥ ነው የሚያደርጉት። ግቢውን እርስ በርስ መፈነካከት ነው። አንዱ ተፈነከተ ሲባል አንዱ ወደቀ ነው፣ አንዱ ተላጠ ነው፣ አንዱ የሆነ ነገር ሆነ ነው፣ የሆነ ውሃ ተደፋበት ነውና ባይመጡ ልጆቻችሁን አታምጡ ነው የሚባለው። ድግስ በሚኖርበት ጊዜ አታምጡ በቃ ልጆቻችሁን ይባላል። ግን አይሰሙም። እንዲያውም እንዲህ አይነት አመጽ ሲበዛ አንዳንዶቹ እናቶች ልጆቻቸውን አርፈ ተቀመጥ ብለው ሰበብ እንዳይሆን ቁጭ ያደርጋሉ። አርፈ ተቀመጥ ለምን? ከሁኔታቸው ያያሉ። ስርዓት ያላቸው ልጆች ቢኖሩም እንኳን በሌሎቹ ይመታሉ፣ ይጠቃሉ ማለት ነውና ያ ነገር ወደ ልጆቹ ወርዷል ችግሩ። አይኑን የሚያጠፉት ልጅ አለ። አንድ ልጅ እርስ በርስ ህፃናት ሲጫወቱ አይኑን አጥፍተውታል። እዛው የቤተሰብ ልጆች ናቸው እና አንድ አይኑ የለም። እንግዲህ እግዚአብሔር አይን ይሁነው እንጂ በጣም ከባድ ነው። በልጅነት ጀምሮ አንድ አይን ማጣት በጣም ከባድ ነው። አሁን ይሄንን በአይምሯችሁ ያዙትና በደፈናው እንደዚህ መዘርዘሩ በጣም ከባድ ነው። በቃ ዞሮ ልጅ ይከለክላቸዋል። የእናትየው ዛር የአባትየው ዛር ምንድነው ትልቁ ተግባሩ? እኔ ጋር ሳይሳለሙ፣ እኔ ጋር ሳይሰግዱ፣ ለኔ ግብር ሳይሰጡ ማንም ልጅ ትዳር እንዳይዝ፣ ማንም ልጅ እንዳይወልድ የኔ ናቸው ብሎ እናትየዋን ቃል አስገብቷል። በህፃንነታቸው ሁሉም ስትወልድ
አመቺሳ ወስዳ ያሳቀፈችው ለዚህ ሰውዬ ነው ልጆቹን ስትወልድ። ስለዚህ አሁንም እዛ መሄድ አለባቸው እንዲወልዱ። ህይወታቸው ተቀምቷል፣ ህይወታቸው ተሰጥቷል ለዚህ ሰውዬ ማለት ነው። ግን ማተባስረዋል። ከአመቺሳ በኋላ ክርስትና ተነስተዋል። ብዙ ጊዜ የሚገርመኝ ይሄ ነው። አመቺሳ የሚባለው ባዕድ አምልኮ ባህል ያለበት አካባቢም ይሁን ብሔራቸው ከዛ ጋር የማይገናኙ ሰዎች የሚሆኑ አመቺሳ ይሰጣሉ ዛሩን በመፍራት። ለምሳሌ አማራ ክልልም ትግራይ ክልልም ጉራጌም ደቡብ ክልልም ያሉ ሰዎች በአመቺሳ መንፈስ የተጠቁ አሉ። አመቺሳ መንፈስ የተቀራመታቸውና ህይወታቸውን የቀማቸው ገንዘባቸውን፣ ጤንነታቸውን፣ ህይወታቸውን፣ እድላቸውን፣ ጉዟቸውን፣ ጧት ማታ መግባት መውጣታቸውን በሙሉ የሚያቅድላቸው መንፈስ ነው አመቺሳ ማለት። ያለሱ ማትረፍ ያለሱ መብላት መጠጣት አይችሉም። መታከም እንኳን ሲፈልጉ አንዳንድ ጊዜ እዛ ሄደው የሚያማክሩ ሰዎች ሁሉ አሉ። ዛሬ ላይ አመቺሳ ተሰጥቻለሁ ግን እኔ አልሄድኩም ልትሉ ትችላላችሁ። ግን ህይወታችሁን ቼክ አድርጉት። የምትፈልጉትን ነገር በሰዓቱ በጊዜው እንደምትፈልጉት ሆኖ ታገኙታላችሁ ወይ? የምትሄዱበት ቦታ ላይ ስትሄዱ ደስተኞች ናችሁ ወይ? አሁንስ ያላችሁ ህይወት ምን አይነት ነው? ቼክ አድርጉት። አመቺሳ የሚባለው ምንድነው? ወስዶ ማስታቀፍ ማለት ነው። ወስዶ ለአንድ ሌላ ከእግዚአብሔር ውጪ ለሆነ ባዕድ ነገር ወስዶ እንካ ላንተ ሰጥቻለሁ፣ በአንተ ህይወት ውስጥ ኖር፣ አንተ ነህ የቤተሰቤ ጠባቂ መላኪ ከራማዬ አንተ ነህ ብሎ ላዛ መስጠት ማለት ነው። ያ ደግሞ ቡና ጫትና ወተት ምናምን አድርጎ እንደዚህ ይተፋበታል። ሌላም ሲስተም አለ። መምጣት ያልቻሉ ውጭ ሀገር ሆነው ልጆቻቸውን የወለዱ ደግሞ ገንዘብ ይልካሉ። የሚገርመኝ እሱ ነው። አውሮፓም አሜሪካም አውስትራሊያም የትም አረብ ሀገርም ክፍለ ሀገርም የትም ቦታ ይሁኑ ያ ሰውዬ እንዲሰጥ አመቺሳው የሚያደርገው ሰውዬ ኢትዮጵያ ከሆነ ያለው ገንዘብ ላኪ ነው የሚባለው። በተዘዋዋሪ መንገድ ሰይጣን የሚፈልገው ምንድነው? ሰጥቻለሁ መባሉን እንጂ እጁ በእጁ አቀፋ አላቀፈ ምንም አያችሁ ትርጉም እንደሌለው ወስዶ ማስታቀፍ አይደል። ቃሉ ምንድነው? በአንደበታችን ላይ ፈቃድ መስጠት ነው። ልጄን ሰጥቻለሁ ነው ማስታቀፍ ማለት። እና ይቺ መጨረሻ ልጅ ዳይኖት እንግዲህ ገጠመኙ የሚያጠነጥነው እሷ ላይ ነው። ጓደኛዋ ጎረቤቷ ትዳር ይዛ ብላ ከወጣች በኋላ ይሄን የቤተሰቧን ታሪክ በተወሰነ መልኩ በከፊል ታውቃለች ልጅቷ። ግን አሁንም እምቢ ሲላት ወደ ቤተሰቦቿ ሄዳ እምቢ እንደዚህ ልጅ እምቢ አለኝ እኮ አላለችም። ጓደኛዋን ያማከረችው እንደው ምን ይሻለኛል እምቢ አለኝ እኮ ከባለቤቴ ጋር ደስተኛ ሆነን መኖር አልቻልንም፣ የልጅ ጉዳይ በጣም ያሳስበኛል ትላታለች። በቃ ምን ችግር አለ እንሂድና እንድማቀው የቤተሰባችን እንደዚህ ወይ አንቺም እንደዚህ አልሽኝ እናቴም እንደዚህ ብላኝ ነበር፣ እንደዛማ ከሆነ ወደ ቤተሰቦቼ ቤልሽ ነው አይደለም ወደ ቤተሰቦቼ ከሄድሽ እስቲ ከሱ ራቂና ደግሞ የኔ ላሳይሽ ትላትና ያው ከጃ ይሻልም ዶማ አይደለም ባለው እንግዲህ አልሸሹም ዞር አሉ። ሁለቱም ያው አዘልከው ማቀፍከው ሁለቱም ተሸከምኩ ሆኖ ዛም ሄደች አንድ ነው። ስለዚህ ዛ ሄደች ከጓደኛዋ ጋር። ጓደኛ ደግሞ አጥፊም ነው አልሚም ነው እና ወሰደቻት። ጠንቋዩ ወጣት ነበረ። ወጣት ስላችሁ ጎልማሳ 40 ምናምን ዓመት ነበረ። ይቺም ልጅ የዋዛ አይደለችም። ቁመት ውበት ሁሉ ነገር ነበራትና ልጅ ትፈልጊያለሽ? አዎ በእንግዲያውስ ከኔ ጋር አብረን መተኛት አለብን። ያው ታውቃላችሁ መቼም ይሄ የተለመደ ነገር ነው። አብዛኛው ቦታ ላይ ለቀላል ያያየነው ስለመጣ ነው እንጂ ብዙዎች ልጆች የማን ልጆች እንደሆኑ ይታወቃሉ። እና ከኔ ጋር መተኛት አለብሽ፣ ማህፀንሽን መከፍተው ከኔ ጋር ስተኝ ነው። እኔ ጋር ያለው ከራማ ፈቃዴን ስፈጽም ነው፣ ፈቃዱን ስፈጽምለት ነው ፈቃዴን የሚፈጽምልኝ። ወይም ደግሞ ያንቺ ጉዳዩ ልክ ሩካቤ ከሆነ በሩካቤ ገንዘብ ከሆነ በገንዘብ ነው ይላታል። በሌላ ይተካልኝም ትላለች። አይ በቃ እንዴ ደግሞ ደስ ብሎኝም ደግሞ ካደረኩ ነው የሚሳካልኝ ይላታል። እንግዲህ ማንንም አላየኝም ብለው ልክ እንደ አንዳንድ ሴክሬታሪዎች ካለቆቻቸው ጋር እንደሚማግጡ ግን ልጆቻቸውን ለማሳደግ እንደሆነ አንዳንድ ጊዜ ላይ ባል ያላየኝም ፍጮኛ ያላየኝም ፍቅረኛ ያላየኝም ብለው ብዙ በማህበራዊ ሚዲያዎች ላይ እናያቸዋለን። ተደብቀው የሆነ ላይፍ ያሳልፋሉ። ከዲያስፖራ ከፈረንጆች ከምናምን ከዩኤን ምናምን ስብሰባ የሚሰበሰቡት ጋራ ተደብቀው ሄደው ቢዝነስ ሰርተው ይመጣሉ በአካላቸው። ከዛ ገንዘቡን አምጥተው ባንክ አካውንት ያስቀምጣሉ። ለችግር ቀን ያን ገንዘብ ያስቀምጡታል። ይሄ ማለት ግን ትክክል ነው ማለት አይደለም። እግዚአብሔር ግን ያያል። ዮሴፍ እኮ እግዚአብሔር ስለሚያየው ነው በእግዚአብሔር ፊት ኃጢአትን አልሰራም ዞር በይልኝ አላት ጲጥፋራን የፈርዖን ሚስት። እግዚአብሔር እዛ ፈርዖን ቤተ መንግስት ውስጥ ምን ሊያደርግ ይቀመጣል ብላችሁ ልታስቡ ትችላላችሁ። ግን እግዚአብሔር ሙሉ በኩል ላይ ነው። ሁሉም ቦታ ሙሉ ነው። በአውሎ ንፋስም በወጀብም በሁሉም በኩል መንገድ አለህ ነው ያለው። ምን ተነፈሰው አየር ደም ስራችን ውስጥ ያለው ሁሉ ህይወት እግዚአብሔር ነው። በሁሉም ቦታ የሞላ ነው እና ያየኛል ብሎ ማሰብን የመሰለ ነገር የለም። እና
ዮሴፍ ቤተ መንግስት ውስጥ ሆኖ እግዚአብሔር ያየኛል አለ። ዞር በይ ካጠገቤ ከአንቺ ጋር አልተኛም። ሲወጣ ባቱን ሲገባ ደረቱን እያየች ተመኘችው ነው የሚለው ጲጥፋራ የፈርዖን ሚስት። ከዛ መንጭቋት ሄደ፣ ተከሰሰ። ይሻለኛል አለ። እንዲያውም በ188 ላይ የሰማችሁት ገጠመኝ አለ አይደል? በ188 ላይ ፍርድ ቤት ሄዳ መጽሐፍ ቅዱስ እጇን ጨና በሐሰት እንድትመሰክር ሲነገራት አልፈልግም አላደርገውም አለች። እግዚአብሔር ከፈለገ ይቅጣኝ እንጂ በሐሰት መስክሬ ከመሞት ይቅርብኝ አለች። ይኸው ልጇ 20 ዓመት ሙሉ ዲዳ ሆኖ ቆይቶ ከዛ እግዚአብሔር ፈታላት። አይሻልም? በሐሰት መጽሐፍ ቅዱስ መታ በነፍስም በስጋም ዲዳ ከምንሆን በሐሰት አንመሰክርም ብሎ በስጋ ብቻ ዲዳ መሆን ይሻላል በነፍስ ዲዳ ከመሆን። የነፍስ ዲዳነት ሲኦል መግባት ነው። የነፍስ ዲዳነት በምድር ላይ በእግር እየተነቃነቁ በእግር እየተወዛወዙ ቤተክርስቲያን አለመሳለም፣ አለማስቀደስ፣ ትምህርቱን አለመስማት፣ ንስሐ አለመግባት፣ አለመቁረብ ነው የነፍስ ዲዳነት። የስጋ ዲዳነት ግን ችግር የለውም። ስጋ ተናገረም አልተናገረም፣ ጆሮ ሰማም አልሰማም፣ እንደው እናታችን ካለች የሚያበላን የሚያጠጣን ካለ ምንም ችግር የለውም። ህሊና የሚባል አለ በተፈጥሮ እግዚአብሔር እንድናውቀው የሚያደርግ ኃይል፣ ትንሹ እግዚአብሔር ማለት ነው። ስለዚህ ወደ ዋናው ቁም ነገር ስንመጣ እግዚአብሔር ብዙ ነገር ያስተምራል። እቺ ልጅ ጓደኛዋ ወስዳት ከዚህ ሰው ጋር እንድተኛ ስታረጋት ለሷ ጥቅም ያደረገች መስላ ስለተሰማት ነውና ካንቺ ጋር ከተኛውኝ በኋላ ከባልሽ ጋር ተኚ፣ ከዛ በኋላ ታረግዣለሽ፣ ባልሽም ፍሬ ይሰጥሻል አላት። ሲወለድ ግን እንደዛ አርጋ ከፈጸመች በኋላ ያው አድርጋው መጣች። ዞሮ ዞሮ ሂደቱን መቼም አልነግራችሁም። አድርጋው መጣች፣ ተረገዘ፣ ይሄ ልጅ ተወለደ። መልኩ ወደ እናት ነው። ወደ ጠንቋዩም ብዙም አልሄደም እና በእርግጥ የስርቆሽ ልጅ ብዙ ጊዜ ሌባውን ይመስላል ይባላል። እዚህ ጋር ግን ሰይጣን ማድረግ የሚፈልገው ነገር አለ፣ መስራት የሚፈልገው ነገር አለና በልጅነት ብዙ ጊዜ እናትን ይመስሉና ሲያድጉ አባትን፣ ወይም ደግሞ በልጅነት አባትን ይመስሉና ሲያድጉ ደግሞ እናትን ይመስላሉ። እንደዚህ የመቀያየር ነገር አለ። ለምሳሌ የኔ ልጅ ዘቢብዬ ማለት ነው በህፃንነቷ ያለ ወይ ቁርጥ ራስህን ነበር የምትመስለው፣ ራስን ቁልጭ ራስህን ነው የምትመስለው ይሉኛል ብዙ ሰዎች፣ ዘቢብን ማለት ነው። እያደገች ስትመጣ አሁን ባለችበት እድሜ ላይ ቁልጭ እናቷን ነው የምትመስለው። ያ ምንድነው? ከሁለታችንም አብራክ ስለተገኘች ሁለታችንንም የመምሰል ነገር አለ። በአባቷ ወንድ ናት፣ በእናቷ ሴት ናት የሚባል ነገር እንደሚባለው በየጊዜው እድገቷ ሆርሞኗ ወደ እኔና ወደ እናቷ ይቀላቀላል ማለት ነው። የሁላችሁም ደግሞ እንደዛ ነው። አንድ እናት አንድ አባት በትክክል ዘርን ያቀበለው ሰውዬ መልክ ነው የሚመስለው ማለት ነውና በልጅነቱ እናቱን እየመሰለ አደገና ሲያድግ ሌላ ሰው ሆነ፣ እየጠቆረ ሌላ ሰው እየሆነ መልኩ ምኑ ሁሉ ጥርሱ ምናምን አካሄዱ ምናምን ሌላ እና ይሄ ልጅ የት ነው ማቀው ማለት ጀመሩ። የሰፈር ሰው አቀዋለሁ ይሄ አባቱን አይመስል እናቱን ይመስል ነበር፣ አሁን ደግሞ ተቀየረብኝ ይላሉ። እና ይሄንን መልክ የሚመስል ሰው ግን አቃለሁ ይላሉ። ያው ምክንያቱም ጠንቋይ ቤት ሄደው የሚያውቁ ሰዎች ናቸው። ጠንቋይ ቤት ሄደው ስለሚያውቁ ያንን ሰውዬ ጠንቋዩን ስለሚመስል ነው ግራ የገባቸው። ማን ነበር ይላሉ። እንጃ ብቻ የሆነ ሰው ይመስላል ይላሉ። እና አባት ልጄ ብሎ አሳደገ። ያሳደገው ግን የጠንቋይ ልጅ ነው። እናትም ልጄ ብላ አሳደገች። ምክንያቱም ከጠንቋዩ ጋር ተኛሁኝ ብላ የምታስበው ማህፀኔን ለመክፈት ዘር ለማንተን ማን ነው እኔ ጋር ያለውን ችግር ለማስወገድ እንጂ ዘር አቀብሎኛልና የባለቤቴ አይደለም የጠንቋዩ ነው ብላ አላሰበችም። አታውቅም። ይሄን የምታውቀው ማናት? ቀጥታ ጎረቤቷ ብቻ ነች። እና ያንን ምክር ከመከረቻት ልጁ ከተወለደ በኋላ ግን ከጎረቤት ጋር ሰላም አይደሉም እና ሲጣሉ ከዚህው ሴትዮ ጋራ ይጣላሉ። መቼም ሁሉ ጊዜ ኮንስታንት ሆኖ አይቀጥልም። ዛሬ ቡና አብረው ይጠጡ፣ ምሳ አብረው ይበሉ፣ ነገ ደግሞ ይፋጃሉ፣ ዕቃ ይወራወራሉ። ከዛ ዱላ ከተሰናዘሩ ጎረቤት ደግሞ ካስታርቀው ለማለት ሰው ደግሞ እንደገና በአመቱ ደግሞ እንደገና እርቅ ይፈጠራል። ይሄ በጉርብትና ላይ ያለ ነገር ነው። ግን እንደዛም ሆኖ ምላሱ አይቻልም። ጨርሳ አትሳደብ፣ ጨርሳ አትናገር፣ ጨርሳ ምንም ነገር አትበል። ምክንያቱም ነገ አንተ የተናገርከው ነገር ወደ ራስ ስለሚመጣ ጉድጓድ አትቆፍር ለጓደኛ፣ እዛ ጉድጓድ ውስጥ ማን እንደሚገባበት አይታወቅም ይባላል። ስለዚህ እቺ ክፉ መካሪ ጓደኛዋ በአሽሙር አድርጋ ምንድን ያለቻት የሆነ አሽሙር ብቻ አሁን ትዝ አላለኝም። ምን አዝለሽ የኖርሽ
ገለባ አዝለሽ ገለባ አጥብተሽ የኖርሽ ነው ምናምን ትላታለች። ልጁ በጣም አስቸጋሪና አመፀኛ ልጅ ነው። የሚጣሉትም አንደኛው በልጁ ምክንያት ነው። እሷም ወንድ ልጅ አላት፣ ይሄም ልጅ ወንድ ልጅ አለና እንዳትጠጋ ከዚህ ልጅ ጋር ጓደኛው እንዳትሆን ትላለች።